ጌታ ሆይ እናመሰግንሃለን። ጌታ ሆይ እናደንቅሃለን። ክብር በሰማይና በምድር ለአንተ ይሁን። አንተ ምትለንን አንተ ምትናገረንን ለማድመጥ ለመስማት ሁላችንም በፊትህ አለን። ቃልህን ተናገረን እንሰማሃለን። ቃልህን አውራን እንሰማሃለን። የዘላለም አባት የምድር ዳርቻ ሁሉ ፈጣሪ ክብር ሁሉ ለአንተ ብቻ ይሁን። እግዚአብሔር ሆይ አሁንም ባሪያዎችህ በፊትህ አለን። ካንተ የሆነውን ልናወራ፣ ካንተ የሆነውን ልንናገር፣ ከሰማይ የሆነ የቃልህ አጀንዳ ይገለጥ ዘንድ ከሰማይ የሆነ የቃልህ መንፈስ ይገለጥ ዘንድ ቃልህን አውራን። አባት ሆይ በክርስቶስ ኢየሱስ ስም በመንፈስህ ተናገረን፣ በቃልህ ተናገረን። ይህ የእግዚአብሔር ቃል ለሰዎች ብርሃን ለመንገዳቸው እግዚአብሔር ሆይ ጽናት ይሆን ዘንድ ከሰማይ የሆነው ያንተ ቃል ይለቀቅ። እንሰማሃለን በኢየሱስ ክርስቶስ ዘላለማዊ ስም አሜን። እግዚአብሔርን ቃል እናነባለን። እንደዚህ ይላል። ምናልባት ለማስታወስ ያክል የተወሰኑ ሐሳቦችን በዚህ በምታዩት ስክሪን ላይ ሼር አድርጌላችኋለሁ። መጽሐፍ ቅዱስ የሕይወት ቃል ነው። መጽሐፍ ቅዱስ የዘላለም ቃል ነው። መጽሐፍ ቅዱስ እግዚአብሔር በምድር ላይ እኛ እንድንኖርበት እኛ እንድንመላለስበት የሰጠን የሕይወት ማንዋል ነው። ሰው ከእግዚአብሔር ቃል ውጪ መኖር መመላለስ አይችልም። ምናልባት ኖር ያለው ተመላልሽ ያለው ከእግዚአብሔር ቃል ውጪ ነኝ ይሄው እየኖርኩ ነው ብሎ ቢናገር ያለ ሰላም፣ ያለ ደስታ፣ ያለ እረፍት እንደሆነ እርግጥ ነው። ሰላምና ደስታ ያለው እረፍት ያለው በእግዚአብሔር ትክክለኛ ቃል ውስጥ ብቻ በመሆኑ ማለት ነው። የእግዚአብሔር ቃል የፍቅር ቃል ነው። የእግዚአብሔር ቃል የምህረት ቃል ነው። የእግዚአብሔር ቃል የደስታ ቃል ነው። ትህትናን ከክርስቶስ መማር በሚል ርዕስ ነው ዛሬ የምንነጋገረው። እንግዲህ የፊልጵስዩስ መጽሐፍ ከዚህ በፊት በተወሰነ መልኩ መግቢያውን ሐሳቡን ለምን እንደተጻፈ አንስተናል። የፊልጵስዩስ መጽሐፍን ጳውሎስ ሲጽፍ ያነሳቸው መሰረታዊ የሆኑ ሐሳቦች አሉ። እነዛን በተወሰነ መልኩ ከዚህ በፊት አንስተናል። ዛሬም ደግሞ እንቀጥላለን። በትህትና አንድ መሆን በክርስቶስ እንዲበረታቱ እና ደግሞ የተለያዩ መንፈሳዊ እውነታዎችን ከዛ ምኞትና ትህትና ምን እንደሆነ የአገልግሎት ደግሞ ተግባራት ወይም እንቅስቃሴዎች ምን እንደሆኑ ከዛ እግዚአብሔርን ማሳየት የእግዚአብሔርን ባህሪ በሶስትነት የአብ የወልድ የመንፈስ ቅዱስን ማንነት የገለጠበትን ሐሳብ እንነጋግራለን። እንደዚህ ይላል። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምሕረትና ርኅራኄ ቢኖራችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። ደስታዬን ፍጹም አድርጉልኝ። በምን? ከክርስቶስ ጋር ካላችሁ አንድነት የተነሳ ከክርስቶስ ጋር ባላችሁ ህብረት የተነሳ እንግዲህ የለበስነው የህይወት ምዕራፍ የለበስነው የህይወት ማንነት የክርስቶስ ልብ ስለሆነ የክርስቶስ ሐሳብ ስለሆነ የክርስቶስ ህይወት ስለሆነ የክርስቶስ ማንነት ስለሆነ ይሄ ሊገለጥ የሚችል ሊታይ የሚችል ባህሪ እንዳለ አስረግጦ ይናገራል ጳውሎስ። ስለዚህ ይሄ ባህሪ ምንድነው?
ውህድነቱ ይሄ መገናኘቱ ከክርስቶስ ጋር ያለው አንድነት የተነሳ ምን መበረታታት ከምን ከፍቅር የሆነ መጽናናት እንግዲህ የደረሰባቸው ያለ መከራ አለ። ከወንጌል የተነሳ ክርስቶስን ከመከተላቸው የተነሳ ከክርስቶስ ጋር ህብረት ከማድረጋቸው የተነሳ በጊዜው የነበረው የመከራ ጣሪያ ከፍተኛ በመሆኑ እነዚህ ሰዎች የያዙትን የህይወት ህግ ወይም ምሳሌያዊ የሆነ ማንነት ከክርስቶስ ጋር ያላቸው ቁርኝነት በክርስቶስ በራሱ ባለው መንፈስ በመበርታት በመጽናት በመቆም ይህንን መበረታታት ይህንን መነሳሳት እንዲገልጡ ያሳስቧቸዋል። ይሄ መበረታታት ከፍቅር እንግዲህ ፍቅር የሌለው ክርስቶስን አይሰብከውም። ፍቅር የሌለው ሰዎች እንዲድኑ ትክክለኛውን የህይወት መንገድ ለሰዎች መናገር አይችልም። መጀመሪያ ሰው ከፍቅር የሆነ ልባዊ መጽናናት ሲኖረው ክርስቶስ ከከፈለለት ክርስቶስ ካሳየው ከክርስቶስ ጋር አንድ በመሆን ከክርስቶስ ጋር መሰረታዊ የሆኑ የክርስቶስ ባህሪ የግል ህብረት ይሄ ለድነት የሚሆን ማንነት ከመግለጥ የተነሳ ሲኖረው ያንን ክርስቶስ መናገር ይችላል። በክርስቶስ መሆን ማለት መዳን ማለት ነው። በክርስቶስ መሆን እንግዲህ እነዚህ ሰዎች በክርስቶስ ኦልሬዲ ሆነዋል። ያ ማለት ምንድነው? ክርስቶስን አምነዋል፣ ክርስቶስን ይከተላሉ፣ ከክርስቶስ ጋር ህብረት ያደርጋሉ ማለት ነው እና ከክርስቶስ ጋር መሆን ማለት መዳን ነው። መዳን ደግሞ የሚገለጥበት ባህሪ አለ። እንግዲህ ከክርስቶስ ጋር አንድ እንድትሆኑ የሚያበረታታ ነገር ቢኖር ይላል። አንድ እንድትሆኑ አሁን መበረታታት በራሱ መነቃቃት በራሱ ከድነት በኋላ ነው። ሰው በክርስቶስ ይድናል። ከዛ የሚደርስበት ችግር የሚደርስበት መከራ አለ። ክርስቶስ ከከፈለው ዋጋ አንጻር መንፈሱን ልቡን በራሱ በክርስቶስ ኢየሱስ ያነሳሳል ማለት ነው፣ ያነቃቃል ማለት ነው። ይህም አንዳች ከአዳኙ ከክርስቶስ ጋር በግል የቅርብ ወዳጅነት መፍጠር ማለት ነው። ከክርስቶስ ጋር በግል ወዳጅነትን፣ ህብረትን፣ በፍቅር መጽናናት የሚለው ቃል ይሄ ነው። ከክርስቶስ ጋር ትክክለኛ የሆነ ወዳጅነትን መፍጠር። መበረታታትን የመሰሉ የድነት ፍሬዎች የሚመነጩ ከዚህ አይነት ወዳጅነት ነው። ከፍቅር የሆነ መጽናናት በክርስቶስ ካለው የእግዚአብሔር ፍቅር የሚመጣ የሚያጽናና ዕውቀትና ዋስትና ነው። ይህም የዓለምን ኃጢአት ለማሰረይ የዘላለም ሕይወት ለማግኘት ክርስቶስ በከፈለው ቤዛነት ተገልጿል። ዮሐንስ 3:16 ላይ የእግዚአብሔር ቃል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ዓለምን እንዲሁ ወዷልና። ይሄ በክርስቶስ ኢየሱስ የተገለጠው ድንቅ የእግዚአብሔር ፍቅር ነው እና ሁለተኛው ምዕራፍ 2:2 ላይ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ። አሁን ይሄ 4 መንፈሳዊ እውነታዎች ናቸው። እነዚህ የጋራ መንፈሳዊ እውነታዎችን የሚያመለክቱ 4 ቢሆን የሆኑ መገለጫዎች ናቸው። ምን? በአንድ ሐሳብ እንግዲህ በክርስቶስ ኢየሱስ የሆነ ሁሉ ክርስቶሳዊ ልብ፣ ክርስቶሳዊ ሕይወት፣ ክርስቶሳዊ ማንነት አለው ማለት ነው። ያ ማለት የክርስቶስ ሐሳብ፣
የክርስቶስ እውነት የሚገለጥበት በአንድ ሐሳብ ከእግዚአብሔር የሚመነጨው የትኛውም ራእይ የትኛውም እቅድ ወይም ፕላን ያለምንም ተቃርኖ በህይወቱ የሚገለጥበት እንደማለት ነው። አንድ ሐሳብ ማለት ልዩነት የሌለው፣ ተቃርኖ የሌለው፣ ግጭት የሌለው። ሁለተኛው ይሄ መንፈሳዊ እውነታ ምንድነው? በአንድ ፍቅር ነው የሚገለጠው። ክርስቶስ ኢየሱስ የገለጠው ፍቅር በዛም ሰው ይገለጣል ማለት ነው። ሌላስ? በአንድ መንፈስ ይላል። አንድ መንፈስ መጽሐፍ ቅዱስ ሁሉም በአንድ ልብ ሆነው ሳሉ የሚለው አንድ መንፈስ እርስ በርስ የምንተሳሰርበት የክርስቶስ ኢየሱስ ማንነት ይሄ አንድ መንፈስ፣ አንድ ሐሳብ፣ አንድ እይታ፣ አንድ እቅድ፣ አንድ ስራ፣ አንድ አገልግሎት ነው። ያም ክርስቶስ ኢየሱስን የሚያከብረው ህይወት ማለት ነው። አንድ መንፈስ ማለት ክርስቶስ ኢየሱስን የሚያከብረው የህይወት ልብ ማለት ነው። አንድ መንፈስ ክርስቶስ ኢየሱስ ከክርስቶስ ውጪ የሆኑ ሐሳቦች በሙሉ የማይታይባቸው፣ የማይተገበርባቸው፣ የማይገለጥባቸው ማለት ነው። አንድ ሐሳብ፣ አንድ ፍቅር፣ በአንድ መንፈስ ይላል። የመጨረሻው በአንድ ዓላማ ነው። ኦብጀክቲቭ አለው። ሰው በክርስቶስ ኢየሱስ ሲሆን አራተኛው መንፈሳዊ እውነታ ምንድን ነው? ኦብጀክቲቭ ነው፣ ዓላማ ነው፣ ጎል፣ ግብ። እነዚህ ዓላማ የሚለው እነዚህ ሁሉ የሚያካትት ነው። በአንድ ዓላማ ሰዎች ሁሉ ወደ እግዚአብሔር መንግስት ሊገቡ በሚችሉበት፣ ሰዎች ሁሉ የእግዚአብሔርን መንግስት ሊወርሱ በሚችሉበት፣ የእግዚአብሔርን ህይወት ሊወርሱ በሚችሉበት፣ ዘላለምን ሊጨብጡ በሚችሉበት ማንነት የሚገለጥ ማለት ነው። በክርስቲያኖች መካከል ሊኖር በሚገባው አንድነት ላይ አጽንዖት የሚያደርግ ነው። ይሄ ምን? በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ መኖር። በአንድ ሐሳብ፣ በአስተሳሰብ አንድ መሆን ሳይሆን አብሮ ለመስራትና አንዱ ሌላውን ለማገልገል ተመሳሳይ ዝንባሌ አስፈላጊ መሆኑን የሚያመለክት ነው። የክርስቶስ ሐሳብ የተባለው እርሱ ነው። የክርስቶስን ሐሳብ፣ የክርስቶስን ልብ፣ የክርስቶስን ህይወት በዚህ ማንነት ልንገልጠውና እናሳየው ያስፈልጋል። ቁጥር 3 ምኞትና ትህትናን የሚያመለክት ሐሳብ። ምኞትና ትህትና። ይሄ ምኞት ወይም ራስ ወዳድነት የሚለው ኤሪሺያ የግሪኩ ቃል እና ይሄ ቲፎኒዮሮስ መካከል ያለው ንጽጽር ያሳያል። በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት በቤተ ክርስቲያን ውስጥ ላለው አንድነትና ህብረት ጠላቶች ናቸው። እነዚህ ራስ ወዳድነት ምኞት ወይም ይሄ ከንቱ ውዳሴ ለማግኘት የሚደረገው ሩጫ በቤተ ክርስቲያን ውስጥ ምንም ቫሊውለስ ነው፣ ወይም በእግዚአብሔር መንግስት ውስጥ ቫሊውለስ ነው። ክርስቲያን ውስጥ ላለው አንድነት ህብረት ሁለቱ ጠላቶች ናቸው። ራስ ወዳድነት ከስጋ ስራዎች አንዱ ሆኖ የተጠቀሰበት መጽሐፍ ቅዱስ በገላትያ 5:20 ላይ የስጋ ስራ የተገለጠ ነው፣ እርሱም እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ራስ ወዳድነት፣ ምቀኝነት፣ ክፉ ምኞት፣ አድመኝነት፣ ቁጣ የሚሉ ሐሳቦች ያነሳል። ይሄ ራስ ወዳድነት የሚለው ጳውሎስ የሚያነሳው ክፉ የሆነው ምኞት፣ ራስ ወዳድነት የስጋ ስራ መገለጫ ነው። ስለዚህ ክርስቲያን ራሱን መውደድ ከጀመረ ከክርስቶስ ሐሳብ ወጥቷል ማለት ነው። ከክርስቶስ ልብ ወይም ትህትና ከምንለው ኮንሰፕት ወጥቷል ማለት ነው። ትህትና መገለጫው ለሌላው መኖር ነው። ከራስ ወዳድነት ሰልፊሽነስ ከምንለው ማይንድ ይወጣል። ክርስቲያን
አንድ ክርስቲያን ነው የሚያሰኘው ትክክለኛው ማንነት የሚገለጠው ክርስቶስ ኢየሱስ የገለጠውን የትህትና ልብ ማሳየት ነው። ትህትና ክርስቲያኖች ሊኖራቸው ለሚገባው አንድነት መሰረት ነው። ይህም የማይታበየውንና ስለ ራሱ ማንነት ትክክለኛ አመለካከት ያለውን ሰው ያሳያል። ሌሎች ከእናንተ እንደሚሻሉ ቁጠሩ። ሌላው ሰው ሁሉ በችሎታው በእውቀቱ ያለውን ሰው ጥቅም እንደሚያስቀድም ለማሳየት ነው። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ ይላል። በምድር ላይ ከንቱ ውዳሴ ሰዎች የሚያጨበጭቡት ሰዎች እንትና ጎበዝ ምናምን በሚሉት ማይንድ አትራመዱ። አገልግሎት ክርስቶስን በማድመቅ ነው፣ ክርስቶስን በማሳየት ነው፣ ወይም ከንቱ ውዳሴ ለማግኘት አይደለም። ስለዚህ እየወደቅን አለን። በተለይ አሁን በዚህ ዘመን ያለን ቅዱሳኖች ለፌስቡክ ፍጆታ፣ ለቲክቶክ ፍጆታ የምንራመድበት መንገድ ጳውሎስ የሚያነሳው ጳውሎስ በዚህ ዘመን ቢኖር ምን ይላል? ለራስ ውዳሴ ሰዎች እንዲያጨበጭቡልን የምንሄድበት መንገድ ትክክል አይደለም። ትህትና ማለት ሌሎች እንዲወጡ፣ ሌሎች እንዲናገሩ፣ ሌሎች እውነተኛውን ማንነት እንዲያሳዩ ወይም ወንድሜ ከኔ የተሻለ ነው ብለን ቆጥረን ታዘን እንድንመላለስ የሚያደርግ የክርስትና ወይም የክርስቶስ ሕይወት ነው። ቢኮዝ ክርስቶስ ራሱ ከእግዚአብሔር አብ ጋር መተካከልን እንኳን አምላክ ሆኖ ጌታ ሆኖ ሳለ አልመረጠም። እሱ ግን እንደ ባሪያ የባሪያን መልክ ይዞ ወደዚህ ምድር መጣ፣ ራሱን አዋረደ። ያ ማለት ምንድን ነው? የክርስቶስ ኢየሱስ ድንቅ የሆነ የትህትና ሕይወት ነው። ትህትና በዚህ ይገለጣል። ትህትና የክርስቲያን መሰረታዊ ማንነት ነው፣ መገለጫ ነው። ቁጥር 4 እያንዳንዳችሁ ሌሎቹን የሚጠቅመውን እንጂ ራሳችሁ የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ይኸውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ እግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ምላስ ሁሉ ክርስቶስ ኢየሱስ ጌታ ነው ብሎ ይመሰክር ዘንድ እሱ ራሱን ዝቅ ዝቅ አደረገ፣ ራሱን አዋረደ። ከእግዚአብሔር ጋር መተካከልን አልመረጠም፣ የባሪያን መልክ ያዘ። ይሄ ሁሉ ክርስቶስ ኢየሱስ ለሰው ልጆች ኃጢአትና በደል የከፈለው ዋጋ ነው። ይሄ የትህትና መገለጫ ነው። እኛም ክርስቲያኖች በዚህ ዘመን ይህንን ክርስቶስ ኢየሱስን ራሱ ጌታ ነው ብለን እንድንናገር ክርስቶስ ስለ ሰው ልጆች ትህትናን ገለጠ፣ ራሱን ዝቅ ዝቅ አደረገ። ትሁት የሆነው የናዝሬቱ ኢየሱስ ለዘላለም የተባረከ ይሁን። እግዚአብሔርን ለማሳየት ክርስቶስ ራሱን ዝቅ አደረገ። ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ይላል። ክርስቶስ ኢየሱስ ራሱን ዝቅ ያደረገው ለአብ ክብር ነው። የአብ የወልድ የመንፈስ ቅዱስን ሕይወት እና የመስማማት ማንነት ትህትና ባለበት ውስጥ መስማማት አለ። ሰው ትሁት ሲሆን ወይም ክርስቶስ ኢየሱስን ሲለብስ የሚገልጠው ማንነት ትህትና ነው። በትህትና ውስጥ መስማማት ይኖራል። መስማማት ውስጥ ደግሞ የእግዚአብሔር መንፈስ ይገለጣል።
እግዚአብሔር ይከብራል፣ ክርስቶስ ከፍ ይላል። ክርስቶስ ኢየሱስ ራሱ ዝቅ በማድረጉ በመስማማቱ የአብ የወልድ የመንፈስ ቅዱስን ኦብጀክቲቭ ግብ በመምታቱ ምን ሆነ? ለእግዚአብሔር አብ ክብር ክርስቶስ ጌታ እንደሆነ ሰዎች ሁሉ ይመሰክሩ ዘንድ ይህንን ዋጋ ከፈለ። ዛሬ ኢየሱስ ጌታ ነው እንድንል የሚያደርገን ክርስቶስ አብን የመታዘዙ ሚስጥር፣ ያለ ልክ ራሱን ዝቅ ዝቅ የማድረጉ ሚስጥር ነው። ስለዚህ በወንድሞች መካከል ሊኖረን በሚገባ እግዚአብሔርን ለማሳየት በምንሮጥበት የአገልግሎት ህይወት ውስጥ በወንጌል አገልግሎት ውስጥ የምናሳየው ማንነት ይሄ ነው። ምን? ትህትና። የአገልግሎት ተግባራት፣ ተግባራዊ እንቅስቃሴ፣ ሆን ተብሎ የሚደረጉ የአገልግሎትና የመተሳሰብ ተግባራት ናቸው። እነዚህ የክርስቶስን ህይወት የምናሳያቸው 5 ሐሳቦች ናቸው። ስለዚህ ከማጠቃለሌ በፊት ሐሳቦቹን ልድገማቸው። ከቁጥር 1 እስከ 4 ያለውን ሙሉ ሐሳቡ የሚገኘው እስከ 11 ያለው ሐሳብ ነው። ትህትናን ከክርስቶስ ጋር መማር በሚል ሐሳብ ነው ዛሬ የተነጋገርነው። በእነዚህ ውስጥ ምን አለ? በክርስቶስ መበረታታት አለ። በክርስቶስ መበረታታት። ሌላኛው የሚገለጡ 4 መንፈሳዊ እውነታዎች አሉ። ቁጥር 2 ላይ ያነሳናቸው መሰረታዊ መንፈሳዊ እውነቶች አሉ። በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ መኖር የምንላቸው 4 መንፈሳዊ እውነታዎች ናቸው። ሌላኛው ራስ ወዳድነት ወይም ምኞት የምንላቸው ክፉ የሆኑ የስጋ ምኞት ነው። ይሄ የትህትና ተቃራኒ ነው። በክርስቶስ መንግስት ውስጥ የሌለ ሐሳብ ነው። እግዚአብሔር ፈጽሞ የማይፈልገው ሐሳብ ነው። ትህትና ደግሞ በክርስቶስ መንግስት ውስጥ ያለ ክርስቶስ ኢየሱስ ራሱ ገልጦ ያለ ልክ ራሱን ዝቅ አድርጎ የገለጠበት ያሳየበት ህይወት ነው። ስለዚህ ይህንን መስሎ መኖር ነው። ስለዚህ የአገልግሎት ተግባር አንዱ ምንድነው? ትህትና ነው። ትህትና ደግሞ የሚገለጠው በተግባር ነው። ይሄ ማንኛውም ክርስቲያን ሊያደርገው ወይም ወንጌልን የሚናገር ሰው ሊያደርገው የሚገባ ህይወት ነው። በዚህ ህይወት ውስጥ እግዚአብሔር ይገለጣል፣ እግዚአብሔር ይታያል። በመስማማት ውስጥ፣ በትህትና ውስጥ፣ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ ዓላማ፣ በአንድ አጀንዳ ውስጥ፣ በአንድ መንፈስ፣ በአንድ ፍቅር ውስጥ የሚገለጠው ማንም አይደለም፣ እግዚአብሔር ነው። በትህትና ይህንን ስንገልጥ የሚታየው እግዚአብሔር ነው። የሚቀጥለውን ሐሳብ በሚቀጥለው ጊዜ እንነጋገራለን። እግዚአብሔር አብዝቶ ይባርካችሁ። የናዝሬቱ ኢየሱስ ክርስቶስ ለዘላለም ሕያው ነው። ኢየሱስን ልናደምቀው፣ ኢየሱስን ልናሳየው ተጠርተናል። በክርስቶስ ኢየሱስ ውስጥ ያለው ይህ መንፈስ ዛሬም በሕይወታችን በኢየሱስ ስም የተገለጠ የታየ ይሁን። እግዚአብሔር አብዝቶ ይባርካችሁ። የናዝሬቱ ኢየሱስ ክርስቶስ ያድናል። ተባረኩ።